አብጻኩ ይላል ከሚላ አጆ አያልክ ትደንሳለህ። አንታይ ፋኖ የደረሳችሁ ተሻገራችሁ እንዴ እናንታይ ወዘመይ አንታይ ፋኖ ለከሰረው ፋኖ ምን ጋብዘው አንታይ ለህዋት ፋኖ ነው ያልኩ። ፋኖማ አለ። ፋኖማ ጀግና ነው። ፋኖ እኮ ጀግና ነው። ምንም ጥርጥር የለኝም። ጎጃም በተለይ ከበላይ ዘለቀ በኋላ ተተኩሶ አያውቅም። ምክንያቱም ተከቦ አያውቅም። አሁን እንደ ጎጃም ያለ ተኳሽ አይቻልም። ይሄንን የኦሮሞ ሸላ መረዳው እንደነደው መሪዎች ናቸው ያበላሹት። መሪዎችም ከተመለሱ ነው ችግር የለብኝ። ፋኖማ ጀግና ነው በእውነት። እኔ ምን ዋሻለሁ? ፋኖ ጀግና ነው። ሌባው ፋኖን ያልቻለው ይሄ ቀረጥ የሚቀርጥ የሌባ የፋንድያ ልጅ አይ ጀግኖችም አሉ። አኒታ ፋኖ እንዴት ነበር ዘፈኑ? አኒታይ ፋኖ የእናንተ ፋኖ ከስሯል። ማይ ፍሬንድ ግን ልጋብዛቸው ላስታውሳችሁ እስኪ አንታዮች ትግሬ ከስረሻል። በጉቺ በቤታ በቤቱ ብትመጭ እኔ አልመለስልሽም እያልኩ ነው። በዘገየ ትንቀሳቀስ እኔ ማንም አለቀም። ቂጥን ነው የምገርፍህ። እኔ እኮ አንድ ሰው ነኝ። ለጠልጥላለሁ እያልኩ ነው። አንታይ እንጋብዛለን።